አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ከብዙ ቆይታ በኋላ ዛሬ መጥቻለሁኝ። የመጣሁትም የሆነ ሰርፕራይዝ ኑሮኝ ስላጋራችሁ ብዬ ነው ማለት ነው። እንግዲህ ሰርፕራይዙ ምንድነው ለሚለው በጣም ጠፍቻለሁኝ። ብዙ ጊዜ ቪዲዮ አልሰራም። እሱም በራሴ ስንፈት ነው። ሌላ ምንም ምክንያት የለኝም። ምክንያቱም የሆነ ነገር ሰራለሁ ብሎ ከታሰበ መስራት ይቻላል ማለት ነው። እና ቪዲዮ ለቀቅ ያላቅም አሁን ግን ለመልቀቅ አስቤያለሁ ኢንሻአላህ ካሁን በኋላ ማለት ነው። እና ሰርፕራይዝ የሆንኩት ምንድነው በጣም ደስ ብሎኛል። እንግዲህ ለመጀመሪያ ጊዜ ከ4 ዓመት በኋላ ዩቲዩብ ሲያጠራቅምልኝ ኑሮ ብሬን አሁን አስገብቶልኝ ሰርፕራይዝ አድርጎኛል ማለት ነው። እንዴት ብዬ ልንገራችሁ? ምንም ባልሰራችሁበት ሰዓት ትታችሁት በኖራችሁበት ሰዓት ብር አስገብቶላችሁ ባንክ ላይ ሄዳችሁ ብር ገብቶ ስታው ከማን እንደተላከ አታውቁም በሰዓቱ ማለት ነው። እኔ ሄጄ ባንክ ቤት ከማን የሆነ ብር ሲገባ ብሬ ላይ አሳየኝ ብር እንደገባ። ከዛ ባንክ ሄጄ ስጠይቅ ከማን ነው የተላከልኝ ይሄ ብር ስል አይ አናቅም ከማን እንደሆነ ግን ከውጭ ነው የተላከልሽ አሉ። ከዛ በቃ እንደውም አረብ ሀገር የሆነ ብር ነበረኝ ማለት ነው። ከዛ ይሆናል የተላከው ብዬ ከዛ የሚልኩትን ሰዎች ስጠይቃቸው እንዳላኩ ነገሩኝ። ከዛ ምናልባት አረቦቹ ራሳቸው ልከውት ይሆናል ብዬ ምናልባት እነሱ ልከውት ይሆናል። በቃ ማንን ልጠይቅ ከማን እንደገባ ማንን ልጠይቅ? ከዛ ዳታም አልሞላሁም ነበር ብዙ ጊዜ ገጠር ነበር የምኖረው እና የሆነ ሰዓት እንግዲህ ብሩ ከገባ ከ15 ቀን በኋላ ማለት ነው ዳታ ከፍቼ ሳይ አካውንቴ ላይ ብር እንደተላከልኝና ብሬን ቼክ እንዳደረግ ነግሮኛል ዩቲዩብ። በጭራሽ ያላሰብኩት ነገር ነው። ሰርፕራይዝ ነው የሆንኩት። ምንም አስቤ አላቅም ብር ያስገባልኛል ብዬው ምክንያቱም ሰርቼ አላቅም። እንደውም ያባረኛል የሚል ነበር ሀሳቤ ማለት ነው። ቪዲዮ ስለማለቅ እንዴ ከ6 ወር በላይ ቪዲዮ ሳለቅ ኖር ያለሁኝ። ምናልባት ህጉ ተቀይሯል መሰለኝ። በፊት 6 ወር ካልተሰራ አንድ ቪዲዮ ካልተለቀቀበት ያባር ነበረ። ከዛ ከውሉ ያባር ነበረ። አሁን ግን እኔም እንደዛ በቃ ተባረረ ያለሁ ብዬ ተስፋ ቆርጬ ነበር ማለት ነው። ምክንያቱም ስለማልሰራ ቪዲዮ ሰርቼ አላቅም ለረጅም ሰዓት ማለት ነው። ከ6 ወር በላይ ምናልባት እንደዛ ቪዲዮ ለቀቅ ያላቅም ሰርቼ አላቅም። በቃ ምንም አስቤ አላቅም ማለት ነው። እና የዛኔ እንደዛ ብር ከዩቲዩብ ተልኮልሻልና ቼክ አርጊ ምናምን ሲለኝ የሌለ ሰርፕራይዝ ነው የሆንኩት። ከዛ ቀጥታ ሂጄ ሳየው እንዴት ተላከልኝ ምናምን። ከዛ ወዲያውኑ የሆነ ዝም ብሎ ያልሆነ ቪዲዮ ነገር ነው ስልክ ላይ ያለ በፊት ተቀርጾ ዝም ብሎ ያልተላከ ማለት ነው። እሱን ስልከውም አሁንም አላስወጣኝም ማለት ነው ለወደፊቱም ማለት ነው። እና በጣም ሰርፕራይዝ ነው የሆንኩት። በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ለመስራት አስቤያለሁ ማለት ነው። እና ዩቲዩብ ከፈለኝ እንግዲህ የአራት ዓመት አካባቢ ሆኖኛል ከከፈትኩት ዩቲዩቡ ማለት ነው። እና እንደገና ሞኔታይዝ ካረኩ እንደዛው በጣም ቆይቷል። ግን ቪዲዮ ሰርችበት አላውቅም። ቪዲዮዬ ወደ 62 ነው 64 ቪዲዮ ነው ያለኝ ዩቲዩብ ላይ ማለት ነው። እንግዲህ በዛ ነው የከፈለኝ። ያን ያህል አጥጋቢ ብዙ ከፈለኝ ባልልም ቢያንስ ለውጪ የሆነ ከፍሎኛል። ከዛ እንደገና ደግሞ የሆነ ራሴን እንዴት ልበላችሁ ራሴን እንዲገመግምና ሁሌ ቪዲዮ ብሰራ የተሻለ ማግኘት እንደምችል ነው እንግዲህ ያሰብኩት ማለት ነው። ያገኘሁት ነገር በጣም የሚገርም ነው። እውነት ነው። ብዙ ልጆች ሲቀየሩ ብዙ ልጆች ተቀይረውበታል በዩቲዩብ በቲክቶክም በተለያዩ ሶሻል ሚዲያዎች ማለት ነው። እኛ ግን አልተጠቀምንበትም። እኔም አልተጠቀምኩበትም። ያን ያህል አይዲያ ጠፍቶኝ አውጥቼ ሳይሆን ግን የስንፍና ማለት ነው። እና አሁን ከከፈለኝ ወዲህ የሆነ ተነሳሽነት አግኝቻለሁኝ እሰራለሁኝ ብዬ አስባለሁ። ቪዲዮውን እንግዲህ ብቻ ደስ ብሎኛል። እናንተ መስራት ከቻላችሁ ስሩ። በቃ የሆነ ነገር ከለፋችሁ ማግኘታችሁ አይቀርም ማለት ነው። የለፋሁበትን ሰጥቶኛል። እንግዲህ ካሁን በኋላ ደግሞ ብሰራ የተሻለ ይሰጠኛል ማለት ነው። እና እናንተም ስሩ፣ ሁላችሁም ስሩ። መስራት ከቻላችሁ ታገኛላችሁ ማለት ነው። እኔ አልሐምዱሊላህ አገኝቻለሁኝ። ስንት አገኘሽ ለሚለው ያን ያህል ብዙ አይደለም፣ ግን ኢትዮጵያ ላለ ሰው በጣም አሪፍ ነው ማለት ነው። እና እንግዲህ እንደዛ ነው። ካሁን በኋላ ቪዲዮ ሰራለሁኝ። ላይክ እና ሼር ብታረጉልኝ ደስ ይለኛል። ሰብስክራይብ ብታረጉና ብትጠብቁኝ ደስ ይለኛል ማለት ነው። ደስ ብሎኛል። አልሐምዱሊላህ